በአንድ ትንሽ የግብጽ መንደር ውስጥ ፋሪስ ከሚስቱ ጋር መርየም ጋር ይኖር ነበር። ቤታቸው ትንሽ ነበር፣ ግን ለሚዋደዱ ሁለት ልቦች በጣም በቂ ነበር። በጣም ይዋደዳሉ። ነገር ግን የፋሪስ ልብ ብዙ ጊዜ ጨካኝ ነበረ። ቁጣና ቅናት በብዛት ይቁጢስ ወንድ ልጅ እንዲኖረው በጣም ይመኝ ነበር። ስሙን የሚያስቀጥል ሲያረጅ ደግሞ የሚደግፈው ወንድ ልጅ። ዓመታት አለፉ። መርየም 6 ሴት ልጆችን ወለደች። ሁሉም ሴት ልጆች እንደ አበቦች ነበሩ። ያንዳንዳቸው የራሳቸው ውበትና ችሎታም ነበራቸው። በቤት ውስጥ ሥራ ለመርዳት ይሞክሩም ነበር። ነገር ግን ፋሪስ በልጆቹ ተስፋ በመቁረጥ እንጂ ምንም አይታየውም። ሁልጊዜ ሲመለከታቸው ቁጣው ይነሳል። ድምፁንም ከፍ አድርጎ ደሃ ሚስቱን መርየምን ይወቅሳታል። መርየም ግን ታጋሽና በአላህ ላይ የምትተማመን ሴት ነበረች። የባሏን ጭካኔ በዝምታ ትቀበል ነበር። ልጆቿን ከተስፋ መቁረጥ ለመጠበቅም ትሞክራለች። በሞቃት ፍቅሯ ታቅፋቸውና ታጽናናቸውም ነበር። ነገር ግን ቃላት ብቻ ሁሉንም ማከም እንደማይችሉም ታውቅ ነበር። ፋሪስን እንዲስተካከል ለማድረግ መርየም ሁል ጊዜ ትታገስ ነበር። ነገር ግን ፋሪስ በየጊዜው እንዲህ ብሎ ያስፈራራት ነበር። ወንድ ልጅ ካልወለድሽልኝ ሌላ ሴት አገባለሁ ይላት ነበር። እነዚህ ቃላቶች የመርየምን ልብ ላይ እንደ ሰይፍ ይወጓታል። ልጆቹም እነዚህን ቃላት ሲሰሙ ትናንሽ አይኖቻቸው ፍርሃትም ይሞላሉ። ነገር ግን ልጆቹ ከእናታቸው አልተለዩም። እንደ ትናንሽ ቢራቢሮዎች በዙሪያዋ እየከበቧት አጽናኗት። መርየም እንደገና ስትጸንስ ልቧ በፍርሃትና በተስፋ ድብልቅልቅ አለ። ይህም የፋሪስን ጭካኔ ከማባባስ ባለፈም የምትወልደው ሴት እንዳትሆን ፈርታለች። ነገር ግን አላህ እንደማይተዋትም ታምን ነበር። የመውለጃዋ ቀን ደረሰና የመንደሩ ነዋሪዎች በጉጉትና በጭንቀት በቤቱ ፊት ለፊት ተሰበሰቡ። ከዚያም ጎረቤቷ ወደ ውጭ ወጥታ ለሰዎቹም እንዲህ አለች፣ መርየም ወንድ ልጅ ወለደች፣ መርየም ወንድ ልጅ ወለደች አለች። የመርየም አይኖች በደስታና በእፎይታ እንባ ተሞሉ። ይህ እንባ የፍርሃት መጨረሻና የእርሷ የመዳን ምልክት ነበር። ፋሪስ ደግሞ ከብዙ ዓመታት በኋላ ለመጀመሪያ ጊዜ በፊቱ እውነተኛ ፈገግታ አሳይቶ ወደ ክፍሉ ገባ። ሕፃኑን ከፍ አድርጎ አነሳውና እንዲህ አለ፣ ስሙን አደም እለዋለሁ፣ እሱ ደስታዬ ነው፣ ዘሬን የሚያስቀጥልልኝ ነው አለ። ሴት ልጆቹ ግን በክፍሉ በር ላይ በዝምታ ቆመዋል። እናታቸው ደስታም ተደስተዋል። ነገር ግን ልባቸው በንዴት እየተቃጠለ ነበር። ምክንያቱም ፋሪስ እነሱን ከድሮ ጀምሮ በንቀት ነበር የሚመለከታቸው። አደም እንደምንም አደገ። የአባቱ ቀኝ እጅ ሆኖ ፋሪስ ለእሱ መጫወቻዎችና ልብሶችን ይገዛለታል። በኩራትም ከእሱ ጋር ወደ ገበያም ይዞ ይወጣም ነበር። ሴት ልጆቹ ግን ከእናታቸው ጋር ከባድ የቤት ሥራ ይሰሩ ነበር። ውሃ ከኩሬ ተሸክሞ መምጣት፣ ዱቄት ማዘጋጀት፣ እንጨት መሰብሰብ፣ ሌሎችንም። ከፋሪስ አፍ ግን አንድም ቀን የምስጋና ቃል አልሰሙም። ይልቁንም ጩኸትና ወቀሳ የዕለት ከዕለት ሕይወታቸው ክፍልም ሆነ። መርየም በልቧ ውስጥ ለማስማማት እየሞከረች ነበር። ታቅፋቸው በሹክሹክ ጾታዎች ናቸው። ቢሆንም ይህ የእሷ ቃልና ፍቅር ብቻ የአባታቸው የተዘረጋውን ጉዳትና ቁስል ሙሉ በሙሉ ሊያጠፋ አልቻለም። አንድ ምሽት መርየም በድንገት ታመመች። ከፍተኛ ትኩሳት ሰውነቷን ተሰማት። አንዳንድ ጊዜም መተንፈሷም ይቋረጥ ነበር። ሴት ልጆቿ እጅግ ተጨንቀው ነበር። በኃይላቸው ሁሉ መሯሯጥ ጀመሩ። ትልቋ ልጅ ሞቅ ያለ ውሃ መጣች። ሁለተኛዋ ከሷ በላይ ትራሱን በጥንቃቄ አስተካከለች። ሶስተኛዋ ግን ግንባሯን በቀዝቃዛ ውሃም ትይዛለች። ታናናሾቹ ልጆች ደግሞ በዝምታ ድምፃቸውን ቀንሰው ዱዓ ያደርጉላል ነበር። ፋሪስ ግን እንዲህ ያለ ፍርሃት ከዚህ በፊት ተሰምቶት አያውቅም። በቤቱ አንድ ጎን በኩል ተቀምጦ ልቡ እየተንቀጠቀጠ መርየምን ካጣሁ ምን አደርጋለሁ? እኔና ልጄ አደምን እንዴት እንኖራለን? እኔና ልጄ አደምስ እንዴት እንኖራለን ብሎ ራሱን መጠየቅ ጀመረ። ዓመታት ግዴለሽ ሆኖ ሴት ልጆቹን ችላ በማለቱ ጥልቅ ሐዘን ተሰማው። እውነተኛ ዋጋቸውን መከድ አልቻለም። አንድ ቀን ጧት ላይ ፋሪስ ከልጁ አደም ጋር ወደ ገበያ ሄደ። ስለ መርየም ሕመም ውስጡ ተሰማው፣ ጨነቀው። ነገር ግን ኩራቱ ዝም እንዲል አስገደደው። በሻጮቹ መካከል ሲዘዋወር በመንደሩ ነዋሪዎች ዘንድ የሚታወቀው አንድ ብልህ ሽማግሌ ከፊቱ ቆመ። ነጭ ጥምጣም ለብሶ አይኖቹ በጥልቅ ማስተዋል ውስጥ ነበሩ። ሽማግሌው በረጋ መንፈስ ግን በሚስብ ድምፅ ተናገረ። ያለን ጸጋ ታላቅ ነው፣ ዋጋዋን ግን የሚያውቅ እሷን ያጣ ብቻ ነው። ከዚያም አይኑን በፋሪስ አይን ላይ ተክሎ ፋሪስ ሴት ልጆች ርኅራኄ ናቸው፣ እነርሱ እንደ ሸክም ያየ ሰው ያጣ ነው። የነቢዩ ሰለላሁ ዐለይሂ ወሰለም ቃል አልሰማህምን? ለሱ 3 ሴቶች ወይም 3 እህቶች ኖረውት ከእነርሱ ጋር አላህን በመፍራት ጥበቃ ያደረገላቸው
መልካም የተኗኗራቸው በጀነት ውስጥ ከኔ ጋር እንዲህ ነን በማለት ጠቋሚ መሃል ጣታቸውን እኮ ማጣመር አሳይተዋል። ስለዚህም በረከት ችላ ከማለት ተጠንቀቁ። ምክንያቱም ሀብትም ሆነ ልጆችን በማይጠቅሙበት ቀን የመዳን ምክንያት ሊሆኑ ይችላሉ አለው። ፋሪስም በስፍራው ላይ እንዳዘነም ቆመ። ቃላቱ ልቡን በኃይል መቱት። ሽማግሌው እንዲህ ብሎ ቀጠለ። ኃይል ማለት ወንድ ልጅ መውለድ አይደለም። እውነተኛ ኃይል ማለት አላህ በርህራሄ የተሞሉ ነፍሶችን በዙሪያው እንዲኖሩ ሲያደርግ ነው። እነዚህ ልጃገረዶች አንተና ሚስትን ያገለገሉ የቤቱንም መሰረት ድንጋዮች ናቸው። ስለዚህ አትበድላቸው አለ። ቃላቶቹ የፋሪስን ልብ በጥልቅ ነክተውታል። የሴት ልጆቹ ሌሊቱን ሙሉ ከመርየም አጠገብ ሲተኙ ባሯን ሲያብሱ፣ ለእሷ በመፍራት ሲያረክሱ የሚያሳዩት ትዕይንቶችን በአእምሮም አየ። ሽማግሌው እንዲህ ብሎ አትኩሮም ነገረው። ጸጋውን የናቀ ሰው እሷ ከእጁ ትሄዳለች። ከዚያም ሄደ። ፋሪስ ግን በዝምታ ቆመ። ሽማግሌው ቃላቶች እንደ ጩኸት በነፍስ ውስጥ ይመላለሱም ነበር። ይህ ጭካኔ ወደ ለውጥ የሚያመራው የመጀመሪያው እርምጃ ነበር። በማግስቱ ልጃገረዶቹ እናታቸውን አንዳንድ ነገሮች ለመግዛት ወደ ገበያ ሂደው መግዛት ይችሉ እንደሆነ ጠየቋት። መርየምም ተስማማች። ነገር ግን እርሷ ደክማ ስለነበር ልጆቹ ብቻቸውን ሄዱ። እነርሱም በገበያው መካከል ሄዱም ነበር። በነጋዴይቱ ፊት እየጠበቁ ሳለ ከመንደሩ ልጆች አንዱ በቀጥታ መጣና በከፍተኛ ድምፅ ሲያስፈራራቸው ጀመር። እናንተ የፋርስ ልጆች ናችሁ። አባታችሁ አይወዳችሁም። የሚፈልገው ወንድ ልጅ ነበር። እናንተ ደግሞ ወንድ አይደላችሁም አላቸው። ልጆቹ ደንግጠው ቆመው ቀሩ። አይኖቻቸው ተከፍተው ቀሩ። ድንጋጤ በህመም ልባቸው ሞላው። ነገር ግን ትልቋ ልጅ ራሷን አንስታ በድፍረት እንዲህ አለች። ዋጋችን ከአላህ ነው፣ ከማንም ሰው አፍ አይመጣም አላት። በገበያ ሰዎች ሁሉ ቆመው በድንጋጤ ይመለከቱ ነበር። ፋርስ ወደ ትልቁ ልጅ ቀርቦ እጁን በትከሻው ላይ አስቀመጠና በለሰሰ ድምፅ እርሷን ቀርቦ እንዲህ አላት። አንቺ ትክክል ነሽ፣ ዋጋሽ ከአላህ ነው። ልጅቱ በዝምታም አለቀሰች። ቀሪዎቹ ሴቶች ልጆች ደግሞ ከኋላ ተሸሸጉ። እረፍትና ደስታ የተቀላቀለ ስሜት ተሰማቸው። ይህ ነገር ለፋሪስ ላይ ቀላል አልነበረም። ከሽማግሌው ንግግር በኋላ ሁለተኛ ድንጋጤ ነበር። እሱም ከዓመታት ጀምሮ የሸሸውን እውነት ወደ እርሱ በኃይል ጎትቶ መጣ። በሌሊት ፋሪስ ብቻውን ተቀምጦ ማሰብ ጀመረ። ለሴት ልጆቹ ያሳየውን ጭካኔ ሁሉ አስታወሰ። ጩኸቱን፣ ማማቱን፣ ድብደባውን፣ ችላ ማለቱን፣ ግድ የለሽነቱን። በመጨረሻ ግን እውነቱን መገንዘብ ጀመረ። እሱ ለዓመታት የናቀው ነገር እውነተኛ ሀብቱ ወንድ ልጅ ብቻ ሳይሆን በቤተሰብ አባላት መካከል ያለው ፍቅርና ውዴታ መሆኑን እንዳላየ አስታወሰ። ልቡም ቀስ በቀስ መሰነጣጠቅ ጀመረ። እናም የሴት ልጃቸውና የመርየም ዋጋ ማድነቅም ጀመረ። ነገር ግን ኩራቱ ወዲያውኑ እንዳይቀበለው ከለከለው። የሚሰማቸው ሆነው አደጉ። ውሃ ይቀዳሉ፣ ዳቦ ይጋግራሉ፣ የማገዶ እንጨት ይሰበስባሉ እና ቤቱን ያጸዱም ነበር። እናታቸውም በትልቁም ይሁን በትንሹ ሁሉም ነገር ይደግፉም ነበር። ከፍቅር ርቆ የሚያሳልፈው እያንዳንዱ ጊዜ በልቡ ውስጥ የሚያስከፍለው ዋጋም ጨምር ነበር። ሴት ልጆቹ በርህራሄ በእናታቸው ላይ ሲያገለግሏት በፋሪስ ውስጥ ያለውን የኃጢአት ስሜት ይጨምር ነበር። አንድ ቀን ፋሪስ ሴት ልጆቹን መርየምን በህመሟ ጊዜ ሙሉ ፍቅርና ትዕግስት ሲያገለግሏትም አየ። በዝምታ ተቀምጦ ሲመለከት አዲስ ስሜት ወደ ልቡን ገባ። የምስጋና ስሜትና ያለውን በረከት እንዳያጣ የሚፈራ እውነተኛ ፍርሃት ተሰማው። ለዓመታት ሙሉ ስህተት ላይ እንደኖረም አወቀ። ሴት ልጆቹም ከቶ ያልገመታቸው እውነተኛ ሀብት መሆናቸውም ተረዳ። ከዚያም በኋላ ፋርስ ድምፁንም አጠፋ። ከሴት ልጆቹም ጋር በአንዳንድ የቤት ሥራዎች መሳተፍ ጀመረ እና ለእነርሱ ያለውን እውነተኛ እንክብካቤም ገለጸ። አደምም የርህራሄና የመካፈል ትርጉም መማርን ጀመረ። እህቶቹንም ማክበር ጀመረ። ቀናቶች አለፉ። ፋሪስ ከሴት ልጆቹ ጋር የበለጠ ቅርብ ሆነ። እነርሱም ወደ ገበያ ይዞ ይሄድም ጀመር። እንደ አደምም በተመሳሳይ ፍቅር ይንከባከባቸውም ጀመር። ብዙዎች ፊትም እነዚህ ሴት ልጆቼ ናቸው፣ ከአላህ የሰጡኝ 7 በረከቶች ይላቸውም ነበር። ከእነርሱ ጋር በአንድ ጠረጴዛ ላይ ይቀመጥ ነበር። ወሬያቸውን የሚሰማ ነበር። ከእነርሱም ጋር ይስቅ ነበር። ሴት ልጆቹ እያደጉ ሲሄዱ የአንዳንዳቸው በቤቱ ሕይወት ውስጥ የራሳቸውን አሻራም ጣሉ። አንዷ መምህርት ሆነች፣ ሌላዋ ደግሞ ሴቶችን በመሸፈን ትረዳም ጀመር። ሶስተኛዋም ቁርአንን ሙሉ በሙሉ ሐፈዘች። ትናንሽ ልጆችም ታስተምር ነበር። ፋሪስ ጸጥ ባለው ምሽት ስሜን የሚሸከም ወንድ ልጅ እየፈለኩ ነበር፣ ነገር ግን ልቤ በሙሉ የሚይዙ 7 ሴቶች ልጆች እንዳሉኝ ተገነዘብኩ አለ። ነገር ግን መርየም እነርሱን የምስጋና እንባ እያፈሰሰች ተቀምጣ ትመለከት ነበር። እናም ፍርሃታችን ወደ ደህንነት፣ ሐዘናችን ወደ ደስታ የቀየረ አላህ ይመስገን አለች። እንግዲህ በአንድ ጊዜ በጩኸትና በእንባ የተሞላ የነበረው ቤት በፍቅርና በአንድነት በደስታ የተሞላ ቤት ሆነ። ጨረስን።